ቅድስቴ ለምሳሌ ትልቅ መስዋዕትነት ከፈለች። ከማትፈልገውና ከማትወደው ሰው ጋር አብራ አድራ ድንግልናዋን ሽጣ ለምሳሌ ማሳከሚያ አደረገች። በጣም ልብ ይሰብራል። ብሩኬ ደነገጠ፣ ማመን አቃተው። ሞገስ እንዴት በዚህ ልክ እንደዚህ ታደርጊያለሽ ቅድስት? ቆይ አብደሻል እንዴ ብሎ ሲላት አንተስ ብትሆን ለጓደኛህ ብለህ ብዙ ነገር አትሄለም ወይ? እኔም ደግሞ ምሳሌን እንደ ልጄ ነው የማያት፣ እሷም ደግሞ እንደ እናቷ ነው የምታየኝ። ስለዚህ የፈለገው ይሁን ሁሉንም ነገር ለሷ ስል ነው የማደርገው ብላ አብራ አድራ ታሪክ ሰርታ በሚገርምና እንዲሁም ልብ በሚሰብር ሁኔታ አብራ የማይሆን ነገር አድርጋ ወርቋን፣ ዳይመንዷን፣ ድንግልናዋን ሳይቀር ሽጣ ገንዘቡን ለብሩኬ ሰጠችው። በስተመጨረሻ ሞገስ ምንም ቢሆን የልጅነት አብሮ አደግ ጓደኛዬ ስለሆነ ይሄው መኪናዬን ሽጫዋለሁኝ እና ስጩ ለብሩክ ብሎ ለዳጣ ሞገስ ብሩን ሰጣት። ቼኩን ሲቀበል ብሩኬ ማመን አቃተው። የእውነት ሞገስ እንደዚህ አደረገ ወይ ብሎ ሲላት አዎ አደረገ። ሞገስ በጣም መልካምና እጅግ ቅን ልጅ ነው። ምን እንደምልህ አላውቅም ብላ አለችው ዳጣዬ። ዳጣ በኢቢኤስ ሊተላለፍላት የህይወት ታሪኳ ሊተላለፍላት መሆኑን ስትሰማ እጅጉን ደስ አላት። እጅጉን አለቀሰች። ሞገስን የእውነት አንተ መልካም ጓደኛዬ፣ መልካም ወንድሜ ነህ ብላ አመሰገነችው። ምንም ችግር የለውም እናትና አባትሽ ሞቱም ዳኑም ቢያንስ ከየት እንደመጣሽ ከምን እንደተፈጠርሽ የግድ ማወቅ አለብሽ። ለሱ ደግሞ ትልቁን አድቫንቴጅ እኔ እወስዳለሁኝ፣ ምንም ችግር የለውም ብሎ ቃል ገባላት። ዳጣዬ ችግር የለውም አንተም ቤተሰብህን፣ ብሩኬም ደግሞ ምሳሌን ያሳክማል፣ ቅድስቴም እሷም ከዚህ አስቀያሚና አስጸያፊ ድርጊት ታገግማለች፣ ሉላን እንዲሁም ደግሞ ሀብትህን ታገኛለህ፣ ዝናና ማህሌት እንዲሁም ኢፍራታ የእጃቸውን ያገኛሉ ብላ አለችው። ከዛን የእውነትህን ነው? የእውነቴን ነው፣ ሁላችንም እናገግማለን ብላ ስትል ብሩኬ በጣም ከመደሰት የተነሳ ቅድስቴን አመሰገናት። ምንም ያህል እንኳ እኔ ብፈልገውም ባልፈልገውም አንድ ጊዜ ሆኗል። አንቺ ግን ለእኔ ያለሽን ትልቅ ቦታና ለምሳሌ ያለሽን ትልቅ ነገር አሳውቀሽኛል፣ አሳይተሽኛል። እጅጉን አድርጌ አመሰግናለሁ፣ አከብርሻለሁ። አንቺ የእውነትም ንጹሕ ሴት ነሽ ብሎ አመሰገናት። ጋሼ እባክህ አሁን የምንመሰጋገንበት ጊዜ አይደለም፣ አሁን ምሳሌ ታክማ የምትድንበት ነው ብላ አለች። ዝናና ማህሌት ተደራደሩ። እሱም ደግሞ ሞገስንና ብሩኬን መጀመሪያ ሞገስን እንደምትገድል ከዛን ደግሞ ብሩኬን እንደምትጨርስ እሱ ደግሞ በዚህ ሁሉ መካከል ሀብትና ንብረቱን እንዲሁም የብሩክን ቤት ሳይቀር እንድትገዛውና እንድትኖርበት አደርግልሻለሁኝ። ሉላን የራሴ የማደርገው ሞገስ ሲሞት ነው፣ አሊያ ደግሞ መድኃኒት አብልተሽ አሳብደሽ ጎዳና ለጎዳና እንዲሄድ አድርጊው ብሎ አላት። በዚህ መሰረት ማህሌትም እሺ አንተ ያልከውን ነገር በሙሉ አደርጋለሁ፣ ገንዘብ እኮ ነው በማለት ተስማማች። ሰላም ውድና የተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ምሳሌ በማሳዝን ሁኔታ አሁንም ባለመቃቷ ሆስፒታል ይዘዋት ሲሄዱ ሆስፒታሉ ደግሞ በዚህ ሳምንት ውስጥ የማትታከም ከሆነ ልጅህን ከዚህ በኋላ ሂደህ መቃብር ቦታ ነው የምታያት ብሎ ዶክተሩ ሲነግረው ብሩክ በቃ ያለኝ አማራጭ ከዚህ በኋላ ሰርቄ ነው የማሳክማት፣ ካልሆነ ግን የሰውም ሕይወት ቢሆን አጠፋለሁኝ ብሎ አለ። ቅድስቴና ዳጣ እያወሩ ባሉበት ሰዓት እልቅስ ድንግልና የሚገዛ ሰው ካለ አፈላልግልኝ፣ ነግረሽኝ የለም ወይ ባለፈው ስትል ምን ማለት ፈልገሽ ነው? አብደሻል እንዴ አለቻት። አዎ
እውነት ለመናገር አንድ ሰው ለመዳን ሲል አንድ ሰው ይሞታል። ይህ ደግሞ የህይወታችን ታርጌት ነው እና እኔ ሙቼ የቅድስት ምሳሌ እንደፈለገች መባረቅና እንደፈለገች መብላት መጠጣት ከጓደኞቿ እኩል የመሆን መብት አላት። ለሱም ደግሞ የኔ በእጅ ስለሆነ ሁሉንም ነገር አስተካክላለሁ ስትል ዳጣ ደነገጠች። እውነት ለመናገር ብሩኬ ካየና ከሰማ ልቡ ይሰበራል፣ ያዝንብናል ብላ ብትላትም በቃ የሚሆነው ነገር ይሆናል። ለብሩኬ መልስ እኔ ራሴ መልስለታለሁ። ነገር ግን እኔ ሳልነግረው በፍጹም አሁን ላይ አንቺ በፍጹም እንድትነግሪው አልፈልግም፣ እኔ እነግረዋለሁ ብላ ስትል ምን ማለት ፈልገሽ ነው? አዎ ማንም ሰው እንዳቅ አልፈልግም ብላ አለች። ሞገስ ዳጣን እኔ ምልሽ እዛ ባለፈው ማለቴ አንቺ ስትጣይ አንስታ ያሳደገችሽን ሴትዮ ታውቂያታለሽ ብሎ ሲላት እውነት ለመናገር በጣም ረጅም ጊዜ ሆኗል፣ ግን ወደ ቀጣኔ የራሷ ህይወት አላት እና ሀብታም ባላግብታ እየኖረች ነው ብለውኛል። አየሽ ዳጣ፣ ስለዚህ አንቺም ምንም ቢሆን ምንም በቃ ቤተሰቦችሽን ታገኛለሽ፣ እመኝኝ። ከየትም ትመጪ ከየትም ሊገኝ ይችላል። ሙጎ ግን ታውቃለህ ብሩኬ ለልጁ የሚከፍለው መስዋዕትነት የእውነት የኔም እናትና አባት እንደዚህ ይከፍሉልኝ ይሆን? አዎ ምናልባት እኮ እህነ ያንቺ አባት ልጄ የት ናት? ምን ተፈጥሮ ነው? የት ናት? ምን ተፈጥሮ ነው? ምን እየበላች እየጠጣች ነው? እያለ እኮ እህነ እያሰበ ይሆናል። አየሽ ዳጣ፣ ስለዚህ መጀመሪያ ሁሉንም ነገር አይተንና ተገንዝበን ፈርድ ይሻላል። ካልሆነ ግን ዝም ብሎ ፍርድ መኮነን ብቻ ነው አላት። እና የብሩኬ ልጅ እንዴት ሆነች ብሎ ሲጠይቃት አትጨክንም አይደል? እንደዛ ማለት እኮ አይደለም፣ ማለቴ መጨከንና አለመጨከን አይደለም። ግን ደግሞ በጣም አናዶኛል። እሱ ደውሎ እንኳ ይቅርታ እኳ አልጠየቀኝም፣ ወይም ደግሞ ደህና ነህ ወይ እንኳ አላለኝም። እንዴ ሙጎ እባክህ አትፍረድበት። ምክንያቱም ብሩኬ በጣም ልቡ ተሰብሮና አዝኗል። ስለዚህ ምንም የሚያደርገው ነገር የለም ከዝምታ ውጪ። ደግሞም ለሁሉም ነገር ልቡና ቅስሙ ተሰብሯል። በዛ ላይ ደግሞ ምሳሌ በጣም ታማለች። በዚህ ሳምንት ካልታከመች እንደምትሞትና መቃብር ቦታ ሂደህ እንደምትጠይቃት ብሎ ዶክተሩ አስፈራርቶታል። እውነትሽን ነው? አዎ። ቆይ ግን አልሞላለትም እንዴ? አረ ገና ነው፣ ማለቴ 1.5 ገና ይቀረዋል። በቃ እንኪ ይህን ስጩ። ደግሞ ምንድን ነው ይሄ? ቼክ ነው ባክሽ። እንዴ የእውነትህን ነው? ታውቃለህ አንተ ግን በጣም ምርጥ ልጅ ነህ። አይ ይኸውልሽ እኔ እንደሱ አይደለሁም፣ አብረን ላደግነውና ለልጅነት ጓደኝነታችን ስል ነው የሰጠሁት። ይህንንም ደግሞ ለሱ ንገሪው። ቆይ ግን ለምን አንተ ሂደህ ከኔ ጋር አታየውም? በፍጹም አላደርገውም፣ እሱ ልቤን ሰብሮታል። አረ ይመችህ። እኔ ግን ሂጄ ብሩን ማውጣት እችላለሁ አይደል? አረ በፍጹም። ማለት የተጻፈው በብሩክ ስም ስለሆነ ብሩክ ብቻ ነው ማውጣት የሚችለው እንጂ በፍጹም አንቺ አይደለሽም ብሎ ሲላት፣ ለማንኛውም ይሄን ደስታ ላብስረው ብላ ወደ ብሩኬ ጋር እየገሰገሰች ሄደች። ብሩኬንም ተደሰት ዝለል ስትለው እባክሽ ዳጣ አትቀልጂ፣ ምሳሌን እንደዚህ እያየሻት ስለምን መዝለልና ስለምን እንደዚህ መሆን ነው? ነገርኩህ እኮ በቃ ዝለላ ማለት። ምክንያቱም እንግዲህ ሞገስ ትልቅ ስራ ሰርቷል። ቆይ ሞገስ ምን ሆነ? ሞገስ ለምሳሌ መታከሚያ ብር ሰጥቷል። ምን? በጣም ደነገጠና ብሩኬ እጅጉን ደስ ብሎት ዘልሎ ፈጣሪውን አመሰገነ። ደውለህ አመስግነው። አይ እኔማ እንደዛ ልቡን ከሰበርኩት በኋላ በፍጹም አላደርገውም። አረ ግን ይመቸው፣ በጣም ምርጥና አራዳ ልጅ ነው። አየሽ እንደዚህ ነው። በሌላ በኩል አንዱ ይሰብረዋል፣ ይሰብርሽና ሰው ትጠያለሽ። በሌላ በኩል ደግሞ ያው ሌላ ሰው ደግሞ መጥቶ በተቃራኒው የተሰባበረውን ነገር ጠጋግኖ ሰው ያደርግልሻል። በቃ ዓለም እንደዚህ ናት እያለ ሲላት፣ አረ ይመቸው። ግን ቅድስት ዛሬ የት ሄዳ ነው? ምን? ወይኔ ወርቁ ተበላ፣ ወርቁ ተበላ። ቆይ ምን እያልሽ ነው? በቃ እኔ ቡራ ልድረስላት። አረ ምንድነው የተፈጠረው ነገር? ስለምን ወርቅ ነው የምታወሪው? ወርቅ አላት እንደሷ እንዴ? ከወርቅም በላይ አላታ እያለች ዳጣዬ እየገሰገሰች ወደ ቅድስት ጋር ሄደች። ቅድስት በሚያሳዝን ሁኔታ እንግዲህ ዳይመንዷን ወርቋን ወይም ደግሞ ድንግልናዋን ሸጠችው። በሚያሳዝን ሁኔታ
5 ሚሊዮን እንግዲህ ሽጣ ለብሩኬ ልጅ ለምሳሌ መታከሚያ ሰጠችው። ብሩኬም እጅግ ደንግጦ ፌንት ነቀለ። ማመን ሁሉ አቃተው። ውድ የመክሊት ሚዲያ ቤተሰቦች የዛሬው ይህን ይመስል ነበር። ምሳሌ በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም ያድርግልን። ባይ ባይ።